የቤርሙዳ ትራያንግል አንድ አውሮፕላን በመደበኛ በረራ ላይ ነው። በድንገት ከመቆጣጠሪያ ጣቢያ ጋር ግንኙነቱን ይቆረጣል። መርከቦቹም ያለምንም ዱካ ይጠፋሉ። ይህ ሁሉ በአንድ ቦታ ብቻ ቢከሰትስ? እንኳን ወደ ቤርሙዳ ትራያንግል በደህና መጡ። የቤርሙዳ ትራያንግል በአትላንቲክ ውቅያኖስ ውስጥ የሚገኝ ቦታ ሲሆን በፍሎሪዳ፣ በቤርሙዳ ደሴት እናም በፖርቶሪኮ መካከል ይገኛል። ይህ ቦታ ዴቪልስ ትራያንግል በሚባል ስምም ይታወቃል። በ1945 የአሜሪካ የባህር ኃይል አውሮፕላኖች በደንበል ላይ እያሉ መንገዳቸውን አጡ። አብራሪዎቹም ኮምፓሳቸውን እንደማይሰራ ሪፖርት ካደረጉ በኋላ ግንኙነታቸውን ተቋረጠ። እነሱም ለመፈለግ የተላከውን አውሮፕላንም ጠፋ። በ1918 ደግሞ ከ300 በላይ ሰዎች ይዞ የነበረው ዩኤስኤስ ሳይክሎፕ ያለ ምንም የእርዳታ ጥሪ ጠፋ። እስከዛሬ ፍርስራሹም አልተገኘም። ብዙ ሰዎች ይህንን ሚስጥር ከሌላ ፕላኔት ፍጥረታት ወይም ደግሞ ከአትላንቲክ ከተማ ይያይዙታል። ነገር ግን ሳይንቲስቶች ጠንካራ አውሎ ነፋስ፣ ከፍተኛ ማዕበል፣ የባህር ፍሰቶች እና የሰው ስህተቶች እንደ ዋና ምክንያት ያቀርባሉ። እስካሁን ድረስ በዚህ አካባቢ ከሌሎች የባህር መስመሮች የበለጠ ያልተለመደ የአደጋ መጠን እንዳለ የሚያረጋግጥ ማስረጃ አልተገኘም። ታዲያ እርሶስ ምን ያስባሉ? የቤርሙዳ ትራያንግል ሚስጥር እውነት ነው ወይስ በተፈጥሮ ሊብራራ የሚችል ክስተት ብቻ? አስተያየታችሁን ከታች አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ አይርሱ።